ሻሎም ሻሎም ተመልካቾቼ፣ ዛሬ ደግሞ ፒናት በተር ቤታችን እንዴት በቀላሉ ማዘጋጀት እንዳለብን ነው ማሳያችሁ። የፒናት እንግዲህ እቤቴ ነው ያዘጋጀሁት። እኔ በኦቭን ለ12 ደቂቃ ለስለስ ባለ እሳት ነው ያበሰልኩት፣ ከላይም ከታችም ለኩሼ። እናንተ ግን ባላችሁ በምጣድ በእንጀራ ምጣድ ማለት ነው ማዘጋጀት ትችላላችሁ። እንግዲህ በቀጣይ ወደ ዝግጅቱ እንሄድ። ተመልካቾቼ እንግዲህ ፒናት በተር ለማዘጋጀት ይሄኛውን አይነት ማሽን ነው የምንጠቀመው። ጠንካራና ወዲያውኑ አልሞ ይፈጭልናል ማለት ነው። አሁን እንፈጨዋለን። አንድ የቡና ስኒ በትንሹ ማለት ነው ኦሊቭ ኦይል እናረጋለን። እናንተ ግን ቬጂቴብል ኦይል ማድረግ ትችላላችሁ፣ ወይም ዘይቱን እያያችሁ ከግማሽ የቡና ስኒ ጀምሮ እየጨመራችሁ ማየት ትችላላችሁ። ዘይቱ መብዛት የለበትም። እኔ የማደርገው በዚህ ማንኪያ አንድ ማንኪያ ኦሊቭ ኦይል አረጋለሁ ማለት ነው። ይሄ ተለቅ ያለ ማንኪያ ነው። ከዛ ካነሰው እያየው ጨምራለሁ። አሁን እንግዲህ እንፈጨዋለን። ተመልካቾቼ የመጀመሪያው ዙር ይሄን ይመስላል። አሁን ደግሞ ፈጨዋለሁ። ተመልካቾቼ ሁለተኛው ዙር ይሄንን ይመስላል። አሁን አንድ ዙር ይቀረዋል ማለት ነው። እስካሁን በዚህ ሁለት አድርጌያለሁ ኦሊቭ ኦይል ማለት ነው። አሁን አንድ ጨምርበታለሁ። ሶስት ተለቅ ያለ ማንኪያ ማለት ነው። እንግዲህ ተመልካቾቼ ዋው ይሄንን መስሎ ወጥቷል። በጣም ሄልዚ ነው። እቤት የምናዘጋጀው ነገር ሁልጊዜም እንደምናገረው ጤናማ የሆነ አመጋገብ ነው። ፒናት በተር በቀላሉ እቤታችን አዘጋጅተን መጠቀም እንችላለን። አንደኛ ሄልዚ ነው፣ ዘይት አይበዛበትም፣ ፍሬሽ ነው፣ ብዙ የመቆየት ጊዜ ያለው። እኔ እስከ 1 ወር ፍሪጅ ውስጥ ሳልከተው ይሄንን መጠቀም እችላለሁኝ። ምንም አይነት ኮንታሚኔሽን አይፈጥርም። በጣም ሄልዚ እና ቴስቲ ነው። እንግዲህ ሁላችሁም እየሰራችሁ ሞክሩት። ለልጆቻችሁ፣ ለእናንተም፣ ለቁርስም፣ ራትም፣ ማታ ላይ ቀለል ያለ ስናክ መብላት ከፈለጋችሁ ፒናት በተር በቀላሉ ቤታችሁ ማዘጋጀት ትችላላችሁ ማለት ነው። እንግዲህ ተመልካቾቼ በእንደዚህ አይነት ስተራላይዝድ በሆነ ብልቃጥ ማስቀመጥ ትችላላችሁ። እንዲሁም ከሌላችሁ በፕላስቲክ ንጹህ ፕላስቲክ ኮንቴነር ክዳኑ በደንብ በሚገጥመው በዛ ማድረግ ትችላላችሁ ማለት ነው። እኔ እንግዲህ ስሰራ ጨው አልተጠቀምኩም፣ ጨው ስለማልፈልግ ፒናት በተር ላይ። እናንተ ግን በጣም ትንሽ ጨው ፒንች ኦፍ ሶልት አድርጋችሁ መፍጨት ትችላላችሁ አንድ ላይ። ሁሌ እንደምናገረው እንግዲህ አመጋገባችንን እንቀይር ያልኩት ምንድነው፣ እንጀራ ሁል ጊዜ ከመብላት ማታ ላይ በፒናት በተር ቶስት ብሬድ አድርገን ከሻይ ጋር ወይም ከወተት ጋር ተጠቅመን መተኛት እንችላለን። በጣም ጤናማ የሆነ አመጋገብ ነው። የግድ እንጀራ መመገብ የለብንም። ከእንጀራ መውጣት አለብን። እንጀራ በቀን አንድ ጊዜ ከበላን ራሱ it is too much። በሳምንት ወደ ሳምንት መሸጋገር አለብን። እንግዲህ የላይፍ ስታይላችን እየተቀየረ ስለሆነ፣ አኗኗራችን ዘይቤም እየተቀየረ ስለሆነ፣ ሁሉም ነገር በጣም ዋጋው እየጨመረ እየተወደደ ስለሆነ ዋጋው ተወደደ፣ ኑሮ ተወደደ ብሎ ማውራቱ ዋጋ የለውም። ሁሌ እንደምናገረው ኮስታችንን ሚኒማይዝ ለማድረግ ቤታችን ሁሉን ነገር ማዘጋጀት መጀመር አለብን። አንድ ጊዜ ማሽኑን ከገዛ ለረጅም ዓመት ይጠቅመናል ማለት ነው። ስለዚህ ቤታችን እያዘጋጀን አንደኛ ጤነኛ ሰዎች ነው የምንሆነው። ፒናት በተር ከሱፐርማርኬት ወይም ደግሞ ከገበያ ላይ ገዝተን የምንጠቀመውና ቤታችን የምናዘጋጀው አንድ አይደለም። ምክንያቱም ያኛው ከሱፐርማርኬት የምንጠቀመው አንደኛ በጣም ብዙ ኦይል አለው፣ ሁለተኛ ደግሞ ለረጅም ጊዜ እንዲቆይ የሚጨመርባቸው ብዙ ነገሮች አሉ፣ ፕሪዘርቫቲቭ ነገሮች። እና ከዛ አይነት ነገር መውጣት መቻል አለብን። ታይማችንን መስዋዕት አድርገን ቤታችን ማዘጋጀት አለብን። ቤታችን እንግዲህ ታይም የለንም ካልን ማታም ቢሆን አዘጋጅተን መተኛት አለብን። ለሆስፒታል የምናወጣው በመቶ ሺዎች ለምግባችን ብናወጣ አይ ቲንክ ተመራጭ ይሆናል ማለት ነው። ተመልካቾቼ እንግዲህ አሁን ቶስት ብሬድ አዘጋጅቻለሁ ማለት ነው። ፒናት በተሩን ለመቅመስ
ተመልካቾቼ እንግዲህ ፒናት በተሩ ያው ለቁርስ እና ለስናክ እንዲሁም ማታ ላይ እንጀራ ከመብላት ፒናት በተር በቶስት ብሬድ ተጠቅሞ ከወተት ጋር በጣም ቆንጆ እንቅልፍ ነው የምንተኛው። እውነቴን ነው የምላችሁ፣ ሰላም ያለው አመጋገብ ነው። አያችሁት እንዴት እንደሚያምር? በጣም ነው የሚያምረው። በጣም እስቲ ልቅመሰው። ከምነግራችሁ በላይ ነው። በጣም ነው የሚጣፍጠው። ሁላችሁም እየሰራችሁ ሞክሩ። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አበረታቱኝ። እንዲሁም ኮሜንታችሁን በኢንቦክስ ላይ አስቀምጡልኝ። በሚቀጥለው እስከምንገናኝ ቸር ሰንብቱ። ቻው ቻው።